ኤስፒኤስኤስን በመጠቀም ካይ-ስኩዌር ቴስት እና ኮሪሌሽን እንዴት መስራት እንችላለን? ኮሪሌሽንም ካይ-ስኩዌርም አሶሲዬሽንን ሁለትና ከዛ በላይ የሆኑ ቫሪያብሎች አሶሲዬሽን አላቸው ወይስ ደግሞ የላቸውም፣ ሪሌሽንሺፕ አላቸው የላቸውም የሚለውን ቴስት ለማድረግ የሚያገለግሉን ቴስቶች ሲሆኑ ኮሪሌሽን ኮንቲኒስ ለሆኑ ቫሪያብሎች ነው የምንጠቀመው። ኮንቲኒስ ማለት ኢን ተርምስ ኦፍ ነምበር ሜዠር መደረግ እንደሚችሉ ማለት ነው። ምሳሌ ኢንካም እና ኤክስፔንዲቸር፣ ኤጅ እና ሰምቲንግ እንደዛ የሚሉ ቫሪያብሎችን አሶሲዬሽን ለመግለጽ ወይም ደግሞ አሶሲዬሽን አላቸው ወይስ ደግሞ የላቸውም፣ ሪሌሽንሺፓቸው ስትሮንግ ነው አይደለም፣ እንዲሁም ደግሞ ፖዚቲቭ ነው ወይስ ደግሞ ኔጌቲቭ የሚለውን የሚገልጽልን ሲሆን ግን ወደ ካይ-ስኩዌር ስንሄድ ካይ-ስኩዌር ቴስት ሁለት እና ከዛ በላይ ያሉ ካታጎሪካል ቫሪያብሎችን ማለት ነው ካታጎራይዝ የሚሆኑ ቫሪያብሎችን አሶሲዬሽን ቴስት ለማድረግ የምንጠቀምበት ቴስት ነው። ወደ መጀመሪያው ወደ ኮሪሌሽን ስንሄድ ኤስፒኤስኤስን ተጠቅመን እንዴት ኮሪሌሽን መስራትና ሪዛልቱን ደግሞ እንዴት ኢንተርፕሬት ማድረግ እንደምንችል እናያለን። የመጀመሪያው ኮሪሌሽን ለመስራት አናላይዝ ጋር እንገባለን። አናላይዝ ጋር ስንሄድ ኮሪሌት ሚላለ ኮሪሌትን ይዘን ስንሄድ ባይቫሪት፣ ፓርሻል፣ ዲስታንስ እያለ ይቀጥላል። ቫሪያብሎቻችን ሁለት ከሆኑ ባይቫሪት ኮሪሌሽንን ነው የምንጠቀም። ግን ቫሪያብሎቻችን 3 እና ከዛ በላይ ከሆኑ የምንጠቀመው ማንን ነው? ፓርሻል የሚለውን ይሆናል ማለት ነው። ፓርሻል ቫሪያብሎቻችን 2 እና 3 እና ከዛ በላይ ከሆኑ የምንጠቀመው ሲሆን ቫሪያብሎቻችን ግን ሁለት ብቻ ከሆኑ የሁለት ቫሪያብሎችን ሪሌሽንሺፕ ማጥናት ከሆነ የፈለግነው እኛ ወይም ደግሞ ማወቅ ከሆነ የፈለግነው ባይቫሪት የምትለዋን ነው እነካለን ማለት ነው። ስለዚህ የኔ ቫሪያብሎች ሁለት ስለሆኑ ባይቫሪት እነካለሁ። ባይቫሪት ጋር ቫሪያብሎቻችን ለኮሪሌሽን ኮንቲኒስ መሆን አለባቸው ብለናል። ዳት ሚንስ ኢን ተርምስ ኦፍ ነምበር መገለጽ የሚችሉ ማለት ነው። ስለዚህ የኔ ኢንካም እና ኤጅ ነው ማየት የፈለኩ ማለት ነው። ኢንካም አለ፣ ኤጅ አለ፣ ስሞኪንግ ኤንድ ላንግ ካንሰር አሉ። እነዚህን ወደ በካይ-ስኩዌር የምናያቸው ይሆንና አሁን ላይ ግን ያሉኝ ቫሪያብሎች ኢንካም እና ያሉኝ ኮንቲኒስ ቫሪያብሎች ኢንካም እና ኤጅ ናቸው። ስለዚህ በኢንካም እና በኤጅ መካከል ሪሌሽንሺፕ አለ ወይስ ደግሞ የለም የሚለውን ማወቅ ስለፈለኩ ነው ኢንካምን ቫሪያብልስ የሚለው ጋር ወስዳለሁ። በተመሳሳይ ኤጅንም ቫሪያብልስ የሚለው ጋር ወስዳለሁ ማለት ነው። እዚህ ጋር ኮሪሌሽን ኮኤፊሺየንት የሚላለ። ስለዚህ ኮሪሌሽን ኮኤፊሺየንት ፒርሰን ስፔርማን አሁን እዚህ ጋር ፒርሰን ቫሪያብሎቻችን ኖርማሊ ዲስትሪቢዩት ሆነዋል ብለን አስዩም ካደረግ ነው አሳምፕሽን አለው የኮሪሌሽን። ስለዚህ ቫሪያብሎቻችን ኖርማሊቲ ዲስትሪቢዩት የሆኑ ናቸው ብለን ቴስት ካደረግን በሂስቶግራም በኪዩፕሎት ቴስት ማድረግ እንችላለን። ግን አሁን እኛ አስዩም እናደርግ ቫሪያብሎቻችን ኮንቲኒስ ናቸው ብለን ነው ቫሪያብሎቻችን ወይም ደግሞ ዳታችን ኖርማሊ ዲስትሪቢዩት ሆኗል ብለን አስዩም ስላደረግን ፒርሰን እንጠቀማለን። ኖርማሊ ዲስትሪቢዩት ካልሆኑ ግን የምንጠቀመው ስፔርማን ይሆናል ማለት ነው። እኛ ግን አስዩም they are ኖርማሊ ዲስትሪቢዩት ፒርሰን ነካና ኦኬ እንለዋለን ማለት ነው። ኦኬ ስንለው የሚመጣልን ሪዛልት ይሄ ነው። ኮሪሌሽን ፒርሰን ስለመረጥን ማለት ነው። ስፔርማን ብንለው ስፔርማን ያመጣልን ነበር። ስለዚህ የኛ የምታሳየን እቺ ነች ኤጅ እና ኢንካም ማለት ነው። የኤጅ እና የኢንካም ኮሪሌሽን አለ። እዚህ ጋር ኢንካም አለ። ኢንካም ዊዝ ኢንካም 1 ይላል። 1 ማለት ፐርፌክት ፖዚቲቭ ኮሪሌሽን አለ ማለት ነው። ኢንካም ከኢንካም ጋር ስለሆነ ኢንካም ከኤጅ ጋር ስንሄድ ግን 0.331 ይላል። ስለዚህ 0.3 ማለት ነው ኮሪሌሽን ቢትዊን -1 and 1 ስለሆነ ሪዛልት የሚሆነው 0.331 የሚያሳየን ኖርማሊ ዊክ የሆነ ሪሌሽንሺፕ አለ ነው። ዊክ ነው ሪሌሽንሺፑ ዊክ ነው ምክንያቱም ከ0.5 በጣም ያነሰ ስለሆነ ማለት ነው። ስለዚህ ዊክ የሆነ ሪሌሽንሺፕ አለ። ፖዚቲቭ ሪሌሽንሺፕ ዊክ ፖዚቲቭ ሪሌሽንሺፕ አለ ማለት ነው። ዳት ሚንስ ኤጅ ሲጨምር በተወሰነ መልኩ ኢንካም ይጨምራል እንደማለት ነው። በተወሰነ በጣም በጥቂቱ ማለት ነው።
ግን ስትሮንግ ቢሆን አሁን እዚህ ጋር 0.3 የሚለው 0.8 ቢሆን ስትሮንግ የሆነ ሪሌሽንሺፕ አለ ብለን እንትን ማለት እንችላለን ማለት ነው፣ ኢንተርፕሬት ማድረግ እንችላለን። ምክንያቱም 0.8 ማለት ወደ አንድ በጣም አፕሮች ያደረገ ነው። ስለዚህ 0.8 ቢሆን እቺ ቫልዩ ማለት ነው 0.3 የምትለዋ 0.8 ብትሆን በጣም ስትሮንግ የሆነ ሪሌሽንሺፕ አለ። ዛት ሚንስ ኤጅ በጨመረ ቁጥር ኢንካምን በጣም እየጨመረ ይሄዳል ማለት እንችል ነበር። ኢንቨርስሊ ደግሞ እዚህ ኔጌቲቭ ቢሆን እዚህ ጋር ኔጌቲቭ 0.3 ቢሆን ዊክ የሆነ ኔጌቲቭ ሪሌሽንሺፕ አለው እንላለን። ዊክ ማለት በጣም የላላ ማለት ነው። ኔጌቲቭ ማለት ደግሞ አንዱ ሲጨምር አንደኛው ይቀንሳል ማለት ነው። ኢንካም ሲጨምር ኤጅ ሲጨምር ኢንካም ይቀንሳል እንደማለት ማለት ነው። ስለዚህ እዚህ ጋር ኔጌቲቭ ከሆነ ኢንቨርስ የሆነ ሪሌሽንሺፕ ነው ያላቸው፣ አንዱ ሲጨምር አንዱ የሚቀንስ ማለት ነው። ግን በዚህ በእኛ ሪዛልት ኤጅ 0.33 ስለሆነ ዊክ የሆነ ፖዚቲቭ ሪሌሽንሺፕ አላቸው ብለን ኢንተርፕሬት እናደርጋለን። ዊክ የሆነ በኤጅ እና በኢንካም መካከል ዊክ የሆነ ፖዚቲቭ ሪሌሽንሺፕ አላቸው። ኤጅ ሲጨምር በተወሰነ ሬት ኢንካም ይጨምራል ማለት ነው። ወደ ሁለተኛው ወደ ካይ ስኩዌር ቴስት ስንሄድ ካይ ስኩዌር ቴስት ቫሪያብሎቻችን ካታጎሪ ሲሆኑ ነው ያልነው። ካታጎራይዝ መሆን አለባቸው። ስለዚህ ካታጎራይዝ የሆኑ ቫሪያብሎች ካታጎሪካል የሆኑ ቫሪያብሎችን አሶሲዬሽን አላቸው ወይስ ደግሞ የላቸውም፣ ዲፔንደብል ናቸው ወይስ ደግሞ አይደሉም የሚለውን ቴስት ለማድረግ ይሄ ካይ ስኩዌር እንሰራለን። ስለዚህ ካይ ስኩዌር ለመስራት አናላይዝ ጋር እንሄዳለን። አናላይዝ ጋር ከሄድን በኋላ እዚህ ዲስክሪፕቲቭ ስታቲስቲክስ የሚል አለ። እቺን ዲስክሪፕቲቭ ስታቲስቲክስ ይዘን ስንሄድ ክሮስ ታብ እዚህ ጋር ክሮስ ታብ እንነካ። ክሮስ ታብ አንዴ ስንነካ ምን ይመጣልናል? እዚህ ክሮስ ታብ ሲልና ሮ ኤንድ ኮለመን ይላል። ስለዚህ ካታጎሪካል ምሳሌ እኔ ስሞኪንግ እና ላንግ ካንሰር አሶሲዬሽን አላቸው ወይስ ደግሞ የላቸውም የሚለውን ስለሆነ የፈለኩት ስሞኪንግ የስ ኤንድ ኖ ተብሎ ካታጎራይዝ ሆኗል። ሲሚላርሊ ላንግ ካንሰር ደግሞ የስ ኦር ኖ ተብሎ ካታጎራይዝ ሆኗል ማለት ነው። ካታጎሪካል ናቸው። ስለዚህ እዚህ ካታጎሪካል ኖሚናል ስለሆኑ ስሞኪንግን ሮ ጋር ወሰድኩት፣ ላንግ ካንሰርን ደግሞ ኮለመን ጋር ወሰድኩት። ይሄን ከወሰድኩ በኋላ ስታቲስቲክስ የምትለዋን እንነካለን። ካይ ስኩዌር ስለሆነ የፈለግነው እዚህ ስታቲስቲክስ የምትለዋን ስንነካ ካይ ስኩዌር ትላለች እዚህ ጋር አያችኋት። ሶ ይችን አንዴ ቲክ አድርግና ኮንቲኒው ለዋለሁ። ዴን ይሄን ኦኬ ማለት ነው። ሪዛልቱ በዚህ ወይ መጣልን። ምንድነው የላንግ ካንሰርና ስሞኪንግ አሶሲዬሽን አላቸው ወይስ ደግሞ የላቸውም የሚለውን ብቻ ነው የሚነግረን ካይ ስኩዌር። ወደ ኮሪሌሽን ስንሄድ ግን ዳይሬክሽኑንም ይነግረናል። ኔጌቲቭ እና ፖዚቲቭ ሪሌሽንሺፕ ነው ያላቸው ወይስ ደግሞ አይደለም የሚለውን በጣም ሃርድ የሆነ ዳይሬክሽኑንም ማግኒቲዩዱንም የሚነግረን ኮሪሌሽን ነው። እዚህ ጋር ግን ካይ ስኩዌር አሶሲዬሽን አላቸው ወይስ ደግሞ የላቸውም የሚለውን ብቻ ነው የሚነግረን። ዳይሬክሽንም ስትሪንግዝም አይነግረንም። ግን ይሄንን ካይ ስኩዌር ቴስት ስናይ እዚህ ጋር ካይ ስኩዌር ቴስት እዚህ ምን ይለናል? ፒርሰን ካይ ስኩዌር። ስለዚህ ፒርሰን ካይ ስኩዌር የምናየው ነው ሲግ ቫልዩ ማለት ነው። እዚህ ጋር ቱ ሳይድድ ሲግኒፊካንስ ይላል። ስለዚህ እቺ ሪዛልት እዚህ ጋር ያለችው ለዛን 0.001 ነው የምትለው። እቺ ቫልዩ ከ0.05 በታች ከሆነች በሁለቱ ቫሪያብሎች መካከል ሪሌሽንሺፕ አለ ብለን ኮንክሉድ እናደርጋለን። ግን እቺ ቫልዩ ከ0.05 በላይ ከሆነ ምን እንላለን? በሁለቱ ቫሪያብሎች መካከል ሪሌሽንሺፕ የለም ብለን ነው ማለት ነው ኮንክሉድ እናደርገው። ሰው እዚህ ጋር ስናይ እቺ ቫልዩ የፒርሰን ካይ ስኩዌር ለዛ 0.001 ከ0.05 በታች ስለሆነ we can conclude there is a relationship between smoking and lung cancer ብለን ኮንክሉድ ማድረግ እንችላለን ማለት ነው።